አክሱም የተቀደሰች ናት፣ የክርስቲያን ሀገር ናት። ቤተክርስቲያኖች ነው መኖር ያለባት። እያንዳንዱ ችግር የሚመነጨው የሰው እርስ በርስ ያለመዋደድ የመጀመሪያው ነገር ነው። በዓለማችን ዙሪያ የምናየውን ረብሻ፣ የምናየው ጦርነት፣ የተለያዩ ሀሳብ ግጭቶች የሚፈጠረው የእርስ በርስ ያለመስማማት ሁኔታ ነው። ዛሬ በሀገራችን ላይ የምናየው የተለያዩ የግጭት መንስኤዎች ተደርገው የሚደረጉ መንስኤዎች ሊኖሩ ይችላሉ። እንደ የተለያዩ ነገሮች የፖለቲካውን በሪሊጅን ጉዳይ ግጭቱ አለ። በተለይ የኢትዮጵያ ሕዝብ ቀለም ከሚቆጠር ይልቅ ዘር ቢቆጠር የሚሻለው ሕዝብ ነው። ይህ የታወቀ ነው። በሪሊጅናዊ ጉዳይ ስናይ ወደ ኢስላሚኩ እንምጣና አንዱ ከአንዱ በሪሊጅናዊ ጉዳይ የሚጋጭበት የመጀመሪያ የኢትዮጵያ ኢስላሞች እርስ በርሳቸው ያለመስማማት ሁኔታ ነው። የመጀመሪያው ነው። አንድ ሰው የሆነ ነገር ሲናገር ያኛው ይመጣና የእሱን ትችት፣ ያኛው ይመጣና የእሱን ድጋፍ፣ ያኛው እርስ በርሱ ያለመስማማት፣ ያለመጓደድ፣ የተለያዩ ሀሳቦችን የትችት ሀሳቦችን መሰንዘር ይሆናል የመጀመሪያ ጉዳዩ። ለምሳሌ ይህን ሳምንት ምን ተከናወነ ብዬ ወደ ሶሻል ሚዲያ ዞር ዞር ብዬ አይቻለሁ። የጁማ ኹጥባ ምን ነበር የሚለውን ካነሳን የተለያዩ ሀሳቦች ለምሳሌ እናንሳና ኡስታዝ ያሲን ኑሩ ስለ አክሱም ሙስሊሞች በሚል ሀሳብ ነው ስለ ኢትዮጵያ ስለ ሀገር ነበር ኹጥባ አደረገ የተባለ። መረጃዎች እንደሚያመለክቱት ከሆነ በዛ ስለ ኢትዮጵያ እየተወራ ያለ ያው አሁን ሁላችሁም እንደምታውቁት አክሱም ላይ የተለያዩ ፕሮብሌሞች አሉ። መሳጅዶች ላይ አክሱም ሙስሊሞች መስገድ የለባቸው፣ መስጂድ ድምፅ ማይክ ማሰማት የለባቸው፣ የተለያዩ ቀብር ቦታ መከልከል፣ መታገድ፣ የተለያዩ ጉዳዮች አሉ። ይህን ተከትሎ ስለ ሀገራዊ ጉዳይ የተነሳ ኹጥባው በዛ ጉዳይ ነበር ኡስታዝ ያሲን ኑሩ ያነሳው። በዛ ገባ አድርጎ ሰሞኑን የወጣው እንግዲህ ቴዲ አፍሮንም ያጠቃለለ ነበር ኹጥባው። ብዙዎች ያነጫነጫቸው ዳስጣል የሚለው ሙዚቃ የተለያየ ሀሳቦች መንግስት አካላት ሀሳብ ሰንዝረውበታል። ጁማ ኹጥባ ላይ ስለ ኢትዮጵያ ከተወራ ይቀር ተብሎ ይመስለኛል ስለ ዳስጣል ማለት ሀገር ሙታለች ዳስህን ጥለህ አልቅስ የሚለው ይህን አይመለከትም፣ ወጣቱን በዚህ ሁኔታ ሊያንጽ አያስኬድም ተብሎ ነው ኹጥባውን ይህንን ሊያነሳ ይቻለ ማለት ነው ኡስታዙ። ነገር ግን በመጀመሪያ ደረጃ ሙዚቃ እንደ ኢስላሚክ እይታ ምንም አይነት 0.000 ምንም አይነት ቦታ የለም ሙዚቃ በጥቅሉ ማለት ነው። ሙዚቃ ቦታ ከሌለው ከሙዚቃዎች ስንኝ ላይ ወስደህ ይሄኛው እከሌን አይወክልም የምትል ከሆነ ሌላ ነው። ሙዚቃው ይቻላል፣ ነገር ግን ይሄኛው ርዕስ፣ ይሄኛው አንቀጽ፣ ይሄኛው ግጥም የኛን አይወክልም፣ ይሄኛው ስንኝ ይሄንኛውን ሃይማኖት አይወክልም ሊባል የሚችልበት አይነት ሁኔታ ሲኖር ሙሉ ለሙሉ አይቻልም ማለት አንችልም። ሙዚቃ ይቻላል በሚለው ሊያስኬድ ይችላል። ይህን ተከትሎ ነው የተለያዩ ሀሳቦች ሊሰነዘሩ ይችላሉ። ኡስታዙ ለምን እንደሆነ አይገባኝ። እኔ አሁን ደግፌም አጥላልቼም ለመናገር አይደለም፣ ግን ምንድን ነው ሊል የፈለገው የሚባለውን ሲጀመር መነሳት የለበትም ብዬ አምናለሁ በመጀመሪያ ሌቭል። ምክንያቱም ሙሉ ዳስጣል የሚለው ከዚህ ስንኙን ወስደን ሳይሆን መተቸት ያለብን ሙሉ ለሙሉ አሁን ካየ ነው የተለያዩ በሙዚቃው ላይ ያነሳቸው ነገሮች አሉ። ኢትዮጵያ በአክሱም እና በላሊበላ ቆማ ነው የሚለው የተለያዩ መጥቀስ ይችል ነበር። የሱፍ ዑመር ዋሻ፣ የተለያዩ ሐረር ግንብ፣ የተለያዩዎችን መጥቀስ ይችል ነበር። እንግዲህ ሁሉንም ሪሊጅን ያማከለ ያጠቃለለ ማድረግ ከቻለ ማለት ነው። ስለዚህ ቴዲ አፍሮ ማለት ንጉሱን እንዲመጡ የሞተ ሰው መጥቶ እንዲመራ የሚፈልግ ሰው ማለት ነው። እንዲህ አይነት ቆሻሻ ዝማሬ ሲጀመርም ከዚህኛው ትራኩ ይሄኛው ግጥም አይወክለንም እኛን ተብሎ ሊዳሰስም አይችልም ነበር። በጥቅሉ ውድቅ ስለሆነ ማለት ነው። እንደ ጥቅል ሙዚቃ ውድቅ መሆኑን እናውቃለን። እንደ ጥቅል ሙሉ ትራኩ ያለው ከተሰማ መሪማ ምናምን እያለ ቢዘፍንም የተለያዩ ሀሳቦችን ቢያመነጭም ሙሉ አይወክልም እኛን ማለት ነው። በዚህ የተነሳ ሙሉ ሊቀርብ የሚችል አይደለም ብዬ አምናለሁ። ወደ ሀገሪቷ እንመለስና አክሱም ላይ እንግዲህ የተለያዩ ነገሮች የተደረጉ በሙሉ ኢትዮጵያ ላይ ሙስሊሙን ለመጨቆን የሚደረገው ሁኔታ በጣም የሚገርም ነገር ነው። በጣም የተለያዩ ነገር አሁን አክሱም ላይ ይህን ትሰማላችሁ። አዲስ አበባ ላይም የነበረ ነው። በሂጃብ ጉዳይ ስንጮህበት የነበር ነው። የተለያዩ መንግስት አካላት ሲጮህበት የነበረው እልባት ያልተገኘለት በሶሻል ሚዲያ ስናወራለት የነበር ነው። እሱም እልባት ያልተገኘበት የተለያዩ ጉዳዮች ተፈጥረው ነበረ። አሁንም ኹጥባው ላይ ይሄ መነሳቱ ስለ ዘፋኙ መነሳቱ አግባብነት አለው ብዬ አላስብም። ግን የተለያዩ ስድቦች፣ የተለያዩ ትችቶች ያኛው ደግሞ ያንጎግኑ ያን ይሰድባል ያኛው በጣም የሚገርም ነገር እርስ በርሱ አላህ ሱብሓነሁ ወተዓላ ወዕተሲሙ ቢሐብሊላሂ ጀሚዐን ወላ ተፈረቁ ያለው ምንም እዚህ ጋር ውድቅ የተደረገበት ነው። እንኳን ሙስሊም ተብሎ ላኢላሀ ኢለላህ ያለ ሰው ላኢላሀ ኢለላህ ያለ ሰውን ሊያከብር ይቅርና የሚያዋርድ ማህበረሰብ በተፈጠረበት ኢትዮጵያ እኮ በጣም ይገርመኛል። አንድ ሰው መጥቶ ጠምጥሞ ምናምን የሆነ ነገር ካለው ተከታዩ እንደ በግ ያንኛውን የሚጠላበት ጉዳይ ነው ያለበት። ይህ መሆን የሌለበት ነገር ነው። በማስረጃ በመረጃ አቅላችን ላይ አእምሯችን ላይ ያስገብተን አስተንትነን እውነት ነው አይደለም የሚለውን ይዘን በዛ ሀሳብ ላይ በራሳችን በውስጣችን መማከር ነው እንጂ እንትናን ተከትለህ መተቸት፣ እንትናን ወግነህ መተቸት አስፈላጊነት አይደለም ማለት ነው። ይሄ በራሱ ውድቅ ነው። አክሱም ላይ እየተካሄደ ያለው ነገር በእውነቱ በጣም የሚያሳፍር ነገር ነው። አክሱም የቅድስት ሀገር ናት። ስለዚህ ቤተክርስቲያን ነው እንጂ ሊኖርበት የሚችል መስጂዶች መኖር የለባትም። አክሱም የተቀደሰች ናት፣ የክርስቲያን ሀገር ናት።
ቤተክርስቲያኖች ነው መኖር ያለባት። መስጂድ ለምሳሌ ሳውዲ አረቢያ ላይ ቤተክርስቲያን ይሰራ ይባል እሺ እንደማትሉት ሁሉ እኛም ደግሞ እዚህ ጋር መስጂድ ይሻላል። እኛ እያወራን ያለ ስለ አክሱም። አክሱም በኢትዮጵያ ሀገር ውስጥ የተካተተች ናት። ብቻዋን እንኳን ብትሆን ያን ሀሳብ ማመንጨት ይችላሉ። አንደኛ ሳውዲ አረቢያ እዛ ያለውን መንግስት ነው መጠየቅ ይችላሉ። እኛ በኢትዮጵያ ህግ መሰረት እየጠየቅን ነው ያለ። አንደኛ አክሱም ኢትዮጵያ ውስጥ የተካተተች ስለሆነች እኛ ኢትዮጵያን ነው የምንጠይቅ። እዛ እንደዚህ የሚባል ነገር ስለሌለበት። ሁለተኛ የማይመስል ነገር ነው። ስለ ሳውዲ እዚህ ጋር መጥቶ ያወራል እንዴ? መደረግ የለም። ሳውዲ እንደዚህ አታደርጉም እና እኛም እንደዚህ አናደርግም። አክሱም ብቻዋን አንድ ሀገር ናት ከሆነች በዛ ስታንዳርድ እንያትና አርፈን እንቀመጥ። ዓለም ላይ የምናየውን ብጥብጥ ራሱ የሰው ልጅ በደነዘዘ በቀነጨረ አእምሮ የሚያመጣው ትርክት ለብዙ ንጹሃኖች መዛባት፣ የተለያዩ ነገሮች ጉድለት፣ የሀገር ኋላቀርነትን የሚያካሄድ ነው። ኢትዮጵያ ላይ የተቆጥሮ የማያውቀው የዘረኝነት ቡጥጫ፣ የተለያዩ መቋሰል፣ መቧጨቅ በዚህ ያደገች ሀገር ናት እንጂ ፊደል የምትቆጥር ሀገር አይደለችም ማለት ያን ያህል የሚጋነን ነው ብዬ አላምንም። ይሄ መሆን የለበትም። ስለዚህ የጁማ ኹጥባ ላይ ኡስታዙ ጋር በጣም የተለያዩ ሀሳቦች የተለያዩ ብሽሽቆችን ያካሄዱበት ሁኔታ ነው። እንግዲህ እንዴት እንደሆነ አላቅም። ይሄን ነገር በዚህን ያህል ልክ አንድ ኹጥባ ላይ እንደዚህ አይነት ጉዳይ መነሳትም አለበት ብዬ አላስብም። ተነሳም ደግሞ ቢባል ትንሽ እንዴት እንደዚህ ሊሆን ይቻላል የሚለውን በደንብ ተረድተ ነው ቢሆን ብዬ አምናለሁ እንጂ ዝም ብሎ ተነስቶ ከሌ ዘደበው ከሌን መሰለ ምናምን ይሄ በመጀመሪያ አስፈላጊነት አይደለም ማለት ነው። የዓለም ላይ የምናየውን ሁኔታዎችን በዚህ ልክ አግባብነት እንዲኖረው ማግባባት እየተቻለ የተለያዩ ሀሳቦችን መሰንዘር በራሱ ውድቅ ነው ብዬ ስለማስብ ማለት ነው። ወደ ተመልካቾቻችን ለዛሬ ጥሪ ያለ ይዤላችሁ የነበረው ሀሳብ ይህን ይመስል ነበር።